ሰው የሆነው ክርስቶስ ጾታው ምንድነው? ሰው የሆነው ክርስቶስ ጾታው ወንድ ልጅ ነው። ይሄን ወንድ ልጅ ታመልከዋለህ? አዎ አመልከዋለሁ። ያን የተወለደውን ልጅ እናመልከዋለን። ምክንያቱም አምላክ ስለሆነ የተወለደው በትንቢት የተነገረለት አምላክ ስለሆነ ወንድ ልጅ ታመልካለህ? አዎ ወንድ ልጅ አመልካለሁ። የተወለደውን ቀድሞ እግዚአብሔር የሆነው ሰው ያልነበረው ከዛ በኋላ ሰው የሆነውን እግዚአብሔር እናመልካለን። ወንድ ልጅ እንደምታመልክ ነግረህኛል እዚሁ ጋር ማለት ነው። ይሄ ከምታመልከው ወንድ ልጅ አምላክ ሌላ አምላክ አለክ? ወንድ ልጅ ያልሆነ ወንድ ልጅ ያልሆነ አምላክ ታመልከው አምላክ አለ? ወንድ ልጅ የሆነው አንዱ አምላክ በተለየ አካሉ ሚንስ አንዱ አምላክ በወልድ ሰው ሆኖ የምናፍርበት ነገር አይደለም። ባይዘው በጣም ፕራውድሊ የምናወራው በጣም በክርስትና ውስጥ እግዚአብሔር አምላካችን ፍቅሩን የገለጠበት የእግዚአብሔር የፍቅሩ መገለጫ ነው ክርስቶስ። በጣም ባይዘው በጣም ፕራውድሊ ነው የምናወራው። ይሄን ነው አይ ምንድነው የጠየቅኩት ጥያቄው መጀመሪያ ከዛ ከተወለደ ውጪ ሌላ አምላክ አለ እያልከኝ? ኖ እኔ ያልኩክ አንተ ወንድ ልጅ እንደምታመልክ ነግረህኛል። ከዚህ ወንድ ልጅ ወንድ ልጅ ያልሆነ ሌላ የምታመልከው አምላክ አለ? እሺ ወንድ ልጅ ያልሆነ ሌላ ማመልከው አምላክ የለም። ቴንክ ዩ መለስክልኝ። አብ ወንድ ልጅ ሆኗል? አልሆነም። ስለዚህ እሱ አምላክ ነው? አብ አምላክ ነው። አንዱ አምላክ የሚባለው አንዱ አምላክ በተለየ አካሉ ተወልዷል። በወልድ ማለት ነው። ለምሳሌ አንተ ሰው በጥፊ ብትመታ በእግርህ መታኸዋል? በእጅ ስትመታው በእግርህ መታኸዋል ይባላል? ነው አይባልም። በቃ እኔ በእጅ ነው መታሁት። አንተ በእጅ መታው፣ ግን ሰው ነው የመታው አይደል? አንተ ሰው ነህ። ሰው ነኝ። የተማታው በእጅህ ነው። በእጅ ነው። በእግርህ ግን አልተማልተሃል። አልተማልተም። ግን ጃቢር ነህ። እግርህ ያንተ ነው። እግሬ የኔ ነው። ምንድነው እያልከን ያለው ነው ቢማ?